እንግዲህ ላይክ እኛ ሀመር ስፔስ ክራፍት እንባላለን። ዛሬ እንግዲህ የመጀመሪያው ፈንዳሜንታልስ ኦፍ ኤሮስፔስ ሳይንስ ነው የምንጀምረው ማለት ነው። ሶ ይሄን እያዘጋጀንበት ያለነው ምክንያት ለሁላችሁም ላይክ ዋን ሴሽን አዘጋጅተን ስለ ኤሮስፔስ ኢንጂነሪንግ ካሰለጠናችሁ በኋላ አንዳንድ ነገሮች ቤዚክስ ነገሮች ካሰለጠናችሁ በኋላ ሁላችሁም ከኛ ጋር በመሆን ላይክ አዳዲስ ነገሮችን ኢንቨንት እንድታደርጉና ሪሰርች እንድትሰሩ ነው ይሄን ኦፖርቹኒቲ እያመቻቸን ያለ ነው። እና ላይክ እኛ በምንሰራባቸው ፊልዶች ላይ እንዲሁም ደግሞ ላይክ እኛ በምንሰራበት ቦታ ላይ እንደናንተ አይነት ሰዎች እንፈልጋለን። ሶ ያን ነገር ለማመቻቸት እንዲመቸን ነው ይሄን ስልጠና መጀመሪያ የሰጠናችሁ ያለ ነው እና የሁላችሁንም ሪሰርች ፔፐሮች ለመቀበል እንዲያመቸን ነው። ሶ ፈንዳሜንታልስ ኦፍ ኤሮስፔስ ሳይንስ የሚለው ጋር እንግባ። ሶ ላይክ አንዳንድ ነገሮች አዘጋጅቻለሁ። መጀመሪያ የሚሆነው ፕሮግራማችን አውትላይኑ እንዴት ነው የሚሄደው፣ ምን አለን፣ ከዚህ በኋላ ምንድን ነው ሴሽናችን የሚሆነው፣ መቼ እንገባለን፣ ቀጣይ ፕሮግራማችን መቼ ነው የሚሆነው፣ በሳምንት ውስጥ በአንድ ሳምንት ውስጥ ስንት ጊዜ ነው ኮርሱ የምንወስደው፣ ከዛ በኋላ ደግሞ ላይክ እናንተ የምትሰሩት ነገር አለ፣ እኔ የምሰጣችሁ አሳይመንት አለ፣ ከዛ በኋላ ደግሞ የእናንተም ደግሞ ፕራክቲስ የምታደርጉበት ሜትድ አለ። ሶ እነሱ ነገሮች መጀመሪያ እናወራበታለን ማለት ነው። ሶ የፕሮግራሙ ኦብጀክቲቭ እንግዲህ ያው ቅድም እንደነገርኳችሁ በኤሮስፔስ ኢንጂነሪንግ ላይ ፎከስ አድርገን ሪሰርች መስራት የምችሉ ሰዎች እና እንዲሁም ደግሞ ኤሮስፔስ ኢንጂነሪንግ ላይ ፎከስ አድርጋችሁ መስራት የምትፈልጉ ሰዎችን ኢንዲቪዥዋል ሰሌክት ለማድረግ እና እኛ ከምንሰራው ስራ ጋር አብሮ እንዲሄድልን የሚያስችለን መንገድ እየፈጠርን ስለሆነ ነው ይሄን ኮርስ እየሰጠናችሁ ያለ ነው ብያለሁ። ሶ የመጀመሪያው ነገር የሚሆነው መቼ ነው እና ይሄ ኮርስ በሳምንት ስንት ጊዜ ነው የምናካሄደው እና ደግሞ ምን ያክል ጊዜ ነው የሚቆየው የሚለውን ነገር ነው የምነግራችሁ ማለት ነው። በአጠቃላይ በሳምንት 2 ቀን ነው የምንገባው፣ ሰኞና እሮብ። ግን ቀኑ አጀስት መደረጉ አይቀርም፣ ምክንያቱም አብዛኞቹንም ሃይ ስኩል ተማሪዎች እና ዩኒቨርሲቲ ተማሪዎች ስላሉ የእነሱን ታይም ኮንሲደር ከማድረግ አንጻር ታይሙን አጀስት እናደርገዋለን። ለጊዜው ግን ሰኞና እሮብ ነው። ከዛ በኋላ ደግሞ የምንለቃቸው ቪዲዮ ወይም ደግሞ ቪዥዋላይዝድ የሆኑ ኢሜጆች ሊሆኑ ይችላሉ፣ ቪዲዮዎች። እነሱን ደግሞ ለእናንተ የሚሆናችሁን ኮንተንቶች አንድ ላይ እኛ ራሳችን ያዘጋጀናቸው ናቸው፣ ማየት ይኖርባቸዋል። ከዛ በኋላ ይሄን ኮርስ አጠቃላይ የምንወስደው በአጠቃላይ 6 ሳምንት ውስጥ ነው የምንጨርሰው። ይቅርታ 6 ወር አልኩኝ፣ 6 ሳምንት ውስጥ ነው የምንጨርሰው። ፕሮግራሙ ኮንቴን የሚያደርገው ፈንዳሜንታልስ ኦፍ ኤሮስፔስ ኢንጂነሪንግ እንዲሁም ደግሞ ላይክ ሮኬት ቢልድ አፕ፣ ሲሙሌሽን፣ ኤኒቲንግ ላይክ ከነሱ ጋር ከሮኬት ቢልዲንግ ጋር እና ከኤሮስፔስ ኢንጂነሪንግ ጋር የተያያዙ ነገሮችን አንድ ላይ የምናካሄድበት ነው የሚሆነው። ላይክ ስለ ሰርኪዩቶች እናወራለን፣ ስለ ሮኬቶች እናወራለን። ኢቨን መሀል ላይ የምንጋብዛቸው የኤሮስፔስ ኢንጂነሪንግ ኤክስፐርት የሆኑ ሰዎችንም ውጭ ሀገር ተምረው መጥተው እዚህ ሀገር ላይ ላይክ ኤሮስፔስ ኢንጂነሪንግ ላይ እየሰሩ ያሉ ሰዎችንም መሀል ላይ ኢንቫይት እናደርግላችኋለን። ሶ ላይክ ተከታተሉን ማለት ነው። ሶ ዛሬ እንግዲህ ትንሽ ስለ ቤዚክ ኮንሰፕቶቹ ነው የምናወራው። ላይክ ኤሮስፔስ ኮንሰፕቱ ምንድን ነው፣ ስለ ፍላይት ሂስትሪዎች፣ ስፔስ ኤክስፕሎሬሽን ላይ እንዴት ነው ይሄ ኤሮስፔስ ኢንጂነሪንግ በደንብ ሚና ያለው እና ደግሞ ላይክ ኤክስፕሎር የምናደርጋቸው ስለ ፍላይት ፎርስ እንዲሁም ደግሞ ሮኬት ታይፖች፣ እነሱ ነገሮች እናወራለን ዛሬ ማለት ነው። ሶ ወደ ሜን እንትናችን ስንገባ ላይክ ዋትስ ኤሮስፔስ ነው። የመጀመሪያው ነገር ኤሮስፔስን የምናጠናው ላይክ ከእርዝ አትሞስፌር ላይ ሆኖ ላይክ ወይም ደግሞ ቢዮንድ መንቀሳቀስ የሚችሉ ክራፍቶች ናቸው የሚሆኑት ማለት ነው። ለምሳሌ ኤርክራፍት ሊሆን ይችላል ወይም ደግሞ ስፔስ ክራፍት ሊሆን ይችላል። ሶ the difference between like ኤርክራፍት እና ስፔስ ክራፍት ላይክ ኤርክራፍት ሲሆን ኤርፕሌን፣ ድሮንስ እነዛ ነገሮች ናቸው። ስፔስ ክራፍት ደግሞ ሲሆን ሮኬትስ፣ እነዚህ ሳተላይት የተለያዩ ላይክ ከአውተር ሌየር ማለትም ላይክ ከአትሞስፌራችን ውጪ መንቀሳቀስ የሚችሉ ናቸው ስፔስ ክራፍት ተብለው የሚጠሩት። ከኢነር ሌየሩ ደግሞ ሲሆን ከአትሞስፌራችን ውስጥ ደግሞ ሲሆን ደግሞ ኤርክራፍት ተብለው ይታወቃሉ። ላይክ the difference between both of them ይሄን ይመስላል ማለት ነው። ላይክ አንዴ ልድገምላችሁ እና ከዛ በኋላ ይሄኛውን ሴክሽን እናልፋለን ማለት ነው። ላይክ ዋትስ ኤሮስፔስ ካልነው ላይክ ኤሮስፔስ ማለት ላይክ ከአትሞስፌራችን ውስጥ እና ከአትሞስፌራችን ውጪ ወይም ደግሞ ቢዮንድ የሆኑ አስትሮናቲክስ እና ኤሮናቲክስ ተብለው ይለያሉ ሁለቱ። ሶ በሁለቱ መሀል ያለው ዲፍረንስ ወይም ደግሞ ላይክ ቪሂክልስ፣ የተለያዩ ቪሂክልስ ታይፕ ናቸው ኤሮስፔስ ላይ የምንጠቀማቸው። ሶ ላይክ
ቅድም እንዳልኳችሁ ዘ ዲፍረንስ ቢትዊን ኤርክራፍት እና ስፔስ ክራፍት እንዳልኳችሁ ማለት ነው። እነዚህ ሁለቱ ኤሮስፔስ ላይ ተካተው የሚገኙ ነገሮች ናቸው ማለት ነው። ሶ እንደምትመለከቱት እዚህ ጋር የተወሰነች ቪዥዋላይዜሽን ነገር አስቀምጬላችኋለሁ እናንተ ይሄ ፎልደር መልክ ሶ ዛት ዩ ካን ፎሎ አፕ በደንብ። ሶ ሂስትሪ ኦፍ ፍላይት እንዴት ተጀመረ? የመጀመሪያው ኤርሊየር ፓዮኒርስ እነማን ናቸው? መጀመሪያስ እንዴት ይህ ሀሳብ መጣላቸው ነው ይላል ማለት ነው። ሶ የመጀመሪያው ነገር ኤርሊየር ፓዮኒርስ ላይ የነበሩት የስፔስ ክራፍት ወይም ደግሞ ኤሮስፔስ የነበሩ ሰዎች ላይክ ራይት ብራዘርስ ነው የሚባሉት እና ሳንቶ ዲሞንት ኦር ላይክ ስማቸው ልክ አላመጣሁትም፣ ግን ሳንቶስ እና ዲሞንት ላይክ ቃላት ትንሽ ችግር አለብን። ሶ እነዚህኛው ሳንቶስ እና አብሮት ያለው ጓደኛው ናቸው። ሶ የመጀመሪያው ሮኬት ቢልድ ሲያደርግ ሮበርት ነበረ ቢልድ ያደረገ የነበረው። ሶ ላይክ እነዚህኛዎቹ የመጀመሪያዎቹ ላይክ ፒዮኒርስ ተብለው የሚታወቁት ሮኬቶች እና ላይክ ኤርክራፍቶች ናቸው አሁን የምናወራቸው። ሶ ላይክ የመጀመሪያዎቹ ስፔስ ክራፍቶች ምንድን ናቸው ላይክ ሲባል ከነ ዳቪንቺ አውሮፕላኖች ምናምን ስንወጣ ላይክ የመጀመሪያው ስፔስ ላይ ያረፈው የነበረው ሳተላይት ነበረ፣ ስፑትኒክ ይባላል። ሳተላይት የመጀመሪያው ኤርሊየር ፓዮኒርስ ከፈርስት ሮኬት በኋላ ላይክ የስፑትኒክ ሳተላይት ነበረ ያረፈው የነበረው። ከዛ በኋላ አፖሎ ሚሽን መጣ። አፖሎ ሚሽን ያው እንደምታስታውሱት ሙን ላንዲንግ እና ሙን ላይ ያላረፉ የሚባል ነገር አለ። ኮንስፒሬሲ ቲዮሪዎች አሉት በጣም ብዙ ነገሮች፣ ግን ላይክ ስለሱ ዲቴይል እና ዲፕ የምናወራበት ቀን ይመጣል። ሶ ይሄኛው ከስፑትኒክ በኋላ የነበረው ሚሽን ነው። ላይክ በዩናይትድ ስቴትስ አማካኝነት ላይክ ናሳ ነበረ ይሄን አፖሎ ሚሽን ያካሄደ የነበረው። ስፑትኒክ ደግሞ በራሽያኖች ሲሆን ራሽያን ስፔስ ኤጀንሲ ነበረ እነዚህ ነገሮች ሲካሄዱ የነበረው። ከዛ በኋላ ምን መጣ? ኢንተርናሽናል ስፔስ ስቴሽን ላይክ ሳተላይቱ ስፔስ ላይ ቢልድ ተደርጎ ስፔስ ላይ ሰዎች ሆነው ያው ነገሮች እንዲካሄዱ ተደርጓል። አይኤስኤስ አሁን የምናውቀው። ሶ የሂስትሪው በአጭሩ ይሄን ይመስላል ማለት ነው። ሶ ስለ እስቲ ሁለት አይነት ፍላይት ታይፖች እናወራ። ሁለት አይነት ፍላይት አይነቶች አሉ፣ ኦርቢታል እና ሰብ ኦርቢታል የሚባሉ። ኦርቢታል ፍላይቶቹ ላይክ እነዚህ እንደ ኢንተርናሽናል ስፔስ ስቴሽን እንዲሁም ደግሞ ላይክ ሮኬት ፍሎት የሚያደርጉ ሮኬቶች፣ እነዚህ አሁን ሶሊድ ሮኬቶች ከዚህ በፊት ስፔስ ላይ የሚጣሉ የነበሩት። አሁን ለምሳሌ በቅርብ የተለቀቀው የቴስላ መኪና ውጪ ላይ ያሉ ላይክ ስፔስ ላይ ያሉ ሳተላይቶች እነዚህ ኦርቢታል ፍላይትስ ተብለው ይታወቃሉ። ሰብ ኦርቢታል ፍላይትስ ደግሞ የምንላቸው ደግሞ እነዚህ አሁን ብሉ ኦሪጂን አሁን እያካሄዳቸው ያሉት፣ ከዚህ በፊትም ደግሞ ላይክ የመጀመሪያዎቹ ሮኬት ላውንቺንግ ቴስት ሲካሄድ ላይክ አፖጂው ላይ ልክ ደርሶ ስፔስ ላይ ይወጡና ከዛ በኋላ ተመልሰው እንደሚገቡት አይነት ነገር ነው ያለው። ማለትም ሪች ላይ ስፔስ ላይ ይደርሳል፣ ግን ወጥቶ አይቀርም። ላይክ የሚመለስበት ስቴሽን ላይ ነው የሚሆነው። ሶ ላይክ የሆነች ያክል ዲስታንስ እስከ የሆነ ያክል ዲስታንስ ስፔስ ላይ ሙቭ ያደርግና ከዛ በኋላ መልሶ አውቶማቲክሊ ወደ ኦርቢቱ እንዲመለስ ይደረጋል ማለት ነው። ሶ ሰብ ኦርቢታል ፍላይቶች እነዚህ ናቸው። ላይክ የብሉ ኦሪጂን አስታውሱ ከነበረ ላይክ ብዙ ሴሌብሪቲዎች ምናምን እነዚህ ዩቲዩበሮች ትልልቅ የስፔስ ዩቲዩብ ቻናል ያላቸው ሰዎች ላይክ ብር ከፍለው ወደ ስፔስ ተልከው ከዛ በኋላ ከስፔስ መመለስ እንዲችሉ ተደርጓል። ሶ እነዛ ነገሮች ላይክ ሰብ ኦርቢታል ፍላይት ተብለው ይጠራሉ። ላይክ እኛ ራሱ አንዳንዱ ላይክ ሮኬቶች እነዚህ ሌቭል 1 ሮኬት ተብለው አሜቸር ሮኬቶች ተብለው የሚጠሩትም ሰብ ኦርቢታል ፍላይት ላይ ነው የሚካተቱት። ቢካዝ ላይክ ሙሉ ለሙሉ ወደ ስፔስ ስለማይሆን ማለት ነው። ይመስላል ስለ ሰብ ኦርቢታል ፍላይትስ ላይ ደግሞ በጣም ዲቴል የሚያደርገው ደግሞ የማርስ ያሉ ፍላይቶች ኦርቢታል ፍላይትስ ተብለው ይጠራሉ። ሶ ወደ ኤሮዳይናሚክ ተባለን ላይክ በጣም ብዙ ጃምፕ ያደረግባቸው ነገሮች ያለ ከመሰላችሁ ላይክ ጥያቄያችሁን መጠየቅ ይችላል ነው። ጥያቄ ያለው ሰው አለ አሁን ድረስ? ኦኬ ሱልጣን
ኦኬ ላይክ ይጮሃል ማለት ነው። ጀስት ዘ ኖይዝ ይላል ላይክ በጣም ይጮሃል። በጣም ይጮሃል። እሺ ነገር ስለሆነ በአሁን ነው ላይክ አልቀነሰም። ኦኬ እሺ ትንሽ ሰከንድ ስጡኝና አንዴ ላስተካክላችሁ ቀጥታ እሺ አይ ቲንክ አሁን የተስተካከለ ይመስለኛል። ባሁን ነው ላይክ እንትን ይላችኋል በስነ ስርዓት የሚሰማው። ኦኬ እሺ እንደዛ ከሆነ እሺ አሁን በስርዓት ይሰማል። ኦኬ ላይክ ምን እናደርጋለን? ሌትስ ኮንቲኒው። እሺ ኢንትሮዳክሽን ኦፍ ኤሮዳይናሚክስ ላይ ገብተናል። ኢንትሮዳክሽን ኦፍ ኤሮዳይናሚክስ ምንድን ነው የምናካሂደው እና ደግሞ ኤሮዳይናሚክስ ምንድን ነው የሚለውን ነው የምናየው። ኤሮዳይናሚክስ ማለት ላይክ ይቅርታ ጥያቄ አለ መሰለኝ። ኢንትሮዳክሽን ኦፍ ኤሮዳይናሚክስ ላይክ ምንድነው የምናካሄደው? ኮንሰፕቱ የመጀመሪያው ነገር ስለ ኤር ኢንተራክሽን እንዲሁም ደግሞ ላይክ ኤሮዳይናሚክስ ኮንሰፕት እና ዲዛይን ኢምፖርታንስ ነው የምናወራው። ላይክ ኤር ዳይናሚክስ ላይ የመጀመሪያዎቹ ነገሮች የሚኖረው ላይክ ስለ አየር ኤሮዳይናሚክስ ላይ የምናወራው ላይክ ስለ አየር ስንጠቃና እንዲሁም ደግሞ ላይክ ኤርክራፍቶች ላይክ ከአየር ጋር ያላቸው ኢንተራክሽን ነው የሚሆነው። ያ ነገር ምንድነው? አንድ ኦብጀክት ሞሽን ላይ ባለ ሰዓት ላይክ አየሩን መቅዘፍ ወይም ደግሞ መቁረጥ መቻል አለበት። ያን አየር ካልቆረጠው አየሩ የሚንቀሳቀስበትን ሙቭመንት ሺፍት እንዲያደርግ ያደርገዋል። ወይም ደግሞ እነዚህ ኮንሰፕቶቹ ላይ አሁን እንደምትመለከቱት ሊፍት፣ ድራግ፣ ኤር ሬዚስታንስ ተብለው የሚጠሩት ነገሮች ኢንፍሉዌንስ ይደረጋል። ዊች ኢዝ አሁን ለምሳሌ ሮኬት ሲሰራ በደንብ አይታችሁ ከሆነ ወይም ደግሞ ሮኬት ሰርታችሁ የምታውቁ ከሆነ ምንድን ነው ላይክ የመጀመሪያው ነገር ኖዝ ኮኑ በተቻለው መጠን ላይክ ዶል ባይሆን ይመረጣል ይባላል። ወይም ደግሞ ላይክ ሹል ፖይንቲ ቢሆን ይመረጣል ይባላል። ለምንድን ነው? ኤሩን በደንብ ቆርጦ ላይክ ማለፍ እንዲችል እና ላይክ ከስር ያለውን ድራግ እና ሊፍቱን ኤሩን ላይክ ከኤር ሬዚስታንሱ ጋር በመሆን ላይክ በስርዓት ሮኬቱ ቀጥ ብሎ መሄድ እንዲችል መሆን መቻል አለበት። ያለበለዚያ ሮኬቱ ምን ሊሆን ይችላል? በኤሩ ኢንፍሉዌንስ ተደርጎ ሊዞር ይችላል ማለት ነው። ወይም ደግሞ ላይክ ሙቭመንቱ ተርን ሊያደርግ ይችላል ማለት ነው። በዛ አማካኝነት ላይክ ያን ነገሮች አይ ቲንክ እሺ ይቅርታ ጥያቄው ምንድን ነበረ? አይሰማም? ኦኬ እሺ አቤል ኤፍሬም ኦኬ ዊ ዊል ቶክ አባውት ኢት ላይክ አሁን ጆይን ያደረጋችሁ ሰዎች ላይክ እንትን መጨረሻ ላይ እናወራበታለን። ስክሪኑ አይታይም? ይቅርታ ኦኬ
So let's continue. So ሮኬቶቹ ላይክ ሶሪ በኤሩ ኢንፍሉዌንስ ተደርገው ላይክ ሙቭመንታቸውን እንዳይበላሽ ላይክ ወይም ደግሞ ላይክ የምንሰራቸው ኤርክራፍቶች ለምሳሌ ድሮንም ሊሆን ይችላል ኤኒ ካይንድስ ኦፍ ነገር ላይክ ምን ሊሆን ይችላል ማለት ነው ላይክ ኢንፍሉዌንስድ ሊደረግ ይችላል በአየሩ ማለት ነው። ሶ ወደ ዋናው ኮንሰፕት ስንመለስ ምንድነው ያለው ፎርስ ፍላይት የሚባል ነው። እነዚህ ነገሮች ቅድም የጠሯቸው የነበሩት ሊፍት፣ ድራግ፣ ዌይት፣ ትረስት እነዚህ ነገሮች ላይክ ፎርስ አይነቶች ናቸው ወይም ደግሞ ፍላይት ፎርስ ተብለው ይጠራሉ። ሊፍት የምንለው የአፕዋርድ ፎርሱ ነው። ማለትም ላይክ ሮኬቱ ከመሬት ተነስቶ ወደ ላይ ሲሄድበት ያለው ኦር ደግሞ ድሮኑ ከመሬት ተነስቶ ወደ ላይ ሲወጣበት ያለው አፕዋርድ ነው። ዌይቱ ደግሞ ዳውንዋርድ ፎርስ የሚያደርገው ዊች ኢዝ ላይክ ግራቪቲ ብለን የምንይዘው ማለት ነው። ማሱ እና ግራቪቲው ላይክ ኢንፍሉዌንስ ያደርገዋል ይሄ ነገር ዌይቱ ማለት ነው። ሶ ትረስት የምንለው ደግሞ የምንሰጠው ማለትም ላይክ ከኤርክራፍታችን የሚወጣው ፎርስ ወይም ደግሞ ፎርዋርድ ፎርስ ብለን እንጠራዋለን ማለት ነው። ይህ ምን ማለት ነው? ኢንጂኑ ወይም ደግሞ የሮኬቱ ፕሮፔላንት ሊሆን ይችላል ኦር ደግሞ የሮኬቱ ፊውል ሊሆን ይችላል ኦር ደግሞ ላይክ የድሮኑ እነዚህ ዋት ዊ ኮል ኢት ሮተርስ ወይም ደግሞ ላይክ ዲናሞች ሊሆኑ ይችላሉ። እነሱ ትረስቱን ቢውልድ አፕ ሲያደርጉ ላይክ ወደ ፎርዋርድ የሚሰጠው ትረስት ተብሎ ይጠራል ማለት ነው። ሌላኛው ደግሞ ድራግ ደግሞ የሚባለው ነገር ደግሞ ምንድን ነው? ሬዚስታንሱ ላይክ ስሎ ሞሽን የሚሰጠው ማለትም ላይክ ከመሬት ተነስቶ ወደ ላይ ሲወጣ የአፕዋርድ ሊፍቱ እና የዳውንዋርድ ሊፍቱ ተደምሮ የሚመጣው ኢኩዌዥን አይ ሚን ላይክ የሚወጣው አውትካም ድራግ ነው። ሶ ያ ድራግ ደግሞ ምን ያደርገዋል? ሬዚስታንሱ ላይክ ስሎ ሆኖ ሞሽን እንዲኖረው ያደርጋል ማለት ነው። ሶ ያ ነገር ምንድን ነው ላይክ ስሎ ፎርዋርድ ሙቭመንት እንዲኖረው ያደርገዋል አንድ። ከዛ በኋላ ደግሞ እነዚህ ትረስቱ ዌይቱ እና ሊፍቱ አንድ ላይ ተደምረው ባላንስድ ፍላይት ኮንትሮል ሲስተም አይ ሚን ፍላይት ሲስተም ይሰጠናል ማለት ነው። ወይም ደግሞ ላይክ ፍላይት ሚሽን ሊሰጠን ይችላል ማለት ለምሳሌ ድሮን እየሰራን ነው እንበል። ሶ ድሮን ስንሰራ እነዚህን አራቱን ነገሮች አካተን ባላንስድ የሆነ ፍላይት እንዲኖረው ማካሄድ መቻል አለብን። ምክንያቱም ከእነዚህ ውስጥ አንደኛው የተዛነፈ ሙቭመንት ወይም ደግሞ የተዛነፈ ካልኩሌሽን ካለን ሮኬታችን ኦር ደግሞ ድሮናችን ፍላይ የማድረግ ቴንደንሲ ኦር ደግሞ ላይክ አቅሙ ወይም ደግሞ ቻንሱ እየቀነሰ ነው የሚመጣው ማለት ነው። ስለዚህ ያን ነገር ኮንሲደር አድርገን መያዝ ይኖርብናል ማለት ነው። ሶ እነዚህ ነገሮች ኮንሲደር እንዲደረጉ ፈልጋለሁ። እነዚህ ያው ቤዚክ ክላሶች ስለሆኑ ላይክ በኋላ ኢንቴንስ እየሆነ ሲመጣ እነዚህ ነገሮች ያው ይጠቅሙናል ማለት ነው። ሶ ታይፕስ ኦፍ ሮኬት እና ስፔስ ክራፍቶች እናውራ። ሶ እነዚህ ስፔስ ክራፍቶች እና ላይክ ሮኬት ታይፖች ብዙ አይነት ሮኬት ታይፖች አሉ፣ ብዙ አይነት ስፔስ ክራፍቶች አሉ። ሶ ከሮኬቶቹን ጀምርና ላይክ ሶሊድ ሮኬትስ፣ ሊኩዊድ፣ ሃይብሪድ ፕሮፐልሽን ያላቸው ሮኬት ታይፖች አሉ። አሁን ደግሞ በቅርቡ ደግሞ የመጣው ደግሞ ሪዩዘብል ሮኬት ተብሎ የሚጠራው ላይክ ሊኩዊድ ሮኬት ነው፣ ግን ላይክ የስታርሺፕ ሮኬት አለ። ሶ እነዚህ ሮኬቶች ምንድነው ዲፍረንሳቸው እና ደግሞ ላይክ ምንድነው አቅማቸው፣ ልዩነታቸው ስለምንድን ነው እንደዚህ ሃይብሪድ፣ ሊኩዊድ እንዲሁም ደግሞ ሶሊድ ተብለው ፕሮፐልሽን የተለያዩት ካላችኝ ምንድነው ልዩነታቸው? የሶሊድ ሮኬት አንዴ ካስጀመር ነው በኋላ መቆም አይችልም። ዊች ኢዝ ላይክ እንደ ቡስተር ነው የሚያገለግሉት ወይም ደግሞ ላይክ እነዚህ ሰብኦርቢታል ፍላይት ቅድም ብዬ ስጠቅሳቸው ለነበሩት ላይክ አሜቸር ሮኬትሪ ላይ ነው ሊያገለግሉ ነው የሚችሉት። አንዴ ከተለኮሰ በኋላ እንደ ኤር ፕሬሸር እና ሃይ ፓወርድ ወተር ሮኬት ተብለው ከሚጠሩት ውስጥ አይነት ነገር ነው የሚሆነው። ምክንያቱም አንዴ በኤር ፕሬሸር የታመቀ ውሃ ያለውን ሮኬት ልክ ስንለቀው አንዴ በቃ ሄዶ ያበቃለታል አይደለ? ሶሊድ ሮኬትም እንደዛው ነው። ሶ ኦፍ ማድረግ አንችልም። አንዴ ከተለኮሰ እና መብረር ከጀመረ በኋላ ማስቆም አንችልም። ኦር ደግሞ ስቲር ማድረግ አንችልም። በጣም ያስቸግረናል። ስለዚህ በጣም ይቅርታ። ስለዚህ እሱ ሶሊድ ሮኬት ላይክ እንደ ቡስተር ነው የሚያገለግለው። አብዛኛውንም ግን ላይክ ለአሜቸር ሮኬት ግን እንጠቀምበታለን። ሶ ሊኩዊድ ሮኬት ላይ ስንመጣ ደግሞ ሊኩዊድ ሮኬት ዘ ሞስት ሪላየብል እና ላይክ ትልልቅ ካምፓኒዎች ላይክ እንደ ናሳ፣ ስፔስ ኤክስ፣ ብሉ ኦሪጅን፣ ቨርጂን ጋላክቲክ የሚጠቀሙት እሱን ነው። ሶ ለምንድን ነው ሊኩዊድ ሮኬትን በጣም የሚጠቀሙት ካላችኝ፣ ሊኩዊድ ሮኬት ላይክ ኤፊሽንት ነው፣ ኮንትሮለብል ነው። ላይክ ፕሮፐልሽኑን በስርዓት አመጣጥኖ መጠቀም ይችላሉ። ያው ሊኩዊድ ፊውል ቢጠቀምም ለምሳሌ አሁን ስታርሺፕ ሚቴን ነው የሚጠቀመው። ሌሎቹ ደግሞ ሃይድሮጅን፣ ሊኩዊድ ሃይድሮጅን እና ሊኩዊድ ኦክሲጅን ነው የሚጠቀሙት ላይክ ናሳ።
እና እንደዚህ እንደዚህ እያለ ላይክ የፕሮፐልሽን አይነቶቹ ይለያያሉ። ግን ኢፊሸንት ነው በጣም ኢዚ ነው ላይክ ኮንትሮል ለማድረግ በጣም ቀላል ነው። ሶ እነዛ ነገሮች ላይክ ኮንሲደር ከማድረግ አንጻር ያው ሊኩዊድ ሮኬት በትላልቅ የድርጅቶች ተመራጭ ሆኖ ይገኛል ማለት ነው። ሶ ሃይብሪድ ሮኬትስ ላይ ስንመጣ ላይክ ኮምቢኔሽን ኦፍ ሶሊድ ኤንድ ሊኩዊድ ሮኬትስ ናቸው። ይሄ ምንን ያመለክተናል? ላይክ ኮንትሮል ማድረግ ይቻላል፣ እንዲሁም ደግሞ ላይክ እንደ ሊኩዊድም ማገልገል ይችላል፣ እንደ ሶሊድም ማገልገል ይችላል። ለምሳሌ አሁን የሳተላይት ላውንቺንግ ጊዜ ሲኖር ላይክ ሶሊድ ሮኬቱን በርን አድርጎ ሊኩዊድ ሮኬቱን አንድ ላይ ሶሊድ እና ሊኩዊድ ሮኬቱ ያለበትን ሃይብሪድ ሮኬት ላይክ ላውንች በማድረግ ላይክ ሳተላይቶችን ኦርቢታል ፍላይት ላይ ወይም ደግሞ ሰብ ኦርቢታል ፍላይቶች ላይ ማስቀመጥ ይቻላል ማለት ነው። ሶ እነዚህ ላይክ ዘ ሞስት ሪላይብል እንዲሆኑ የሚያደርጋቸው ላይክ ሃይብሪድ እና ሊኩዊድ ዘ ሞስት ኢዚየስት እና ኮንትሮለብል ስለሆኑ ነው ማለት ነው። ሶ ይሄን ካልን ስለ ሮኬቶች ስለ እስቲ ስፔስ ክራፍቶች እናወራ። ላይክ ዜር አር ዲፍረንት ታይፕስ ኦፍ ስፔስ ክራፍትስ ላይክ ቅድም እንዳልኳችሁ ሮኬት አለ፣ ፕሮብስ አሉ ላይክ እንደ ዋት ዊ ኮልት ላይክ እነዚህ ፕላኔታሪ ሲስተም ላይ የምናስቀምጣቸው ማርስ ላይ እንዳሉ ምንድን ናቸው የሚባሉት? ይሄ ሮቦት ማርስ ሮቨር እንደሚባሉት እነሱ አይነቶች ናቸው። ሌላኛው ደግሞ ክሩ ስፔስ ክራፍት የሚባል አለ። እሱ ደግሞ ላይክ ቪሂክል ሆኖ ግን ላይክ ስፔስ ትራቭል ላይ ሀቢታቶችን ቼክ የምናደርግበት ያው እንደ ምንድን ነበር የሚባለው እንደ ማርስ ሮቨር ሆኖ ግን ላይክ አሳሳትኳቸው ሁለቱም፣ በጣም ይቅርታ። ላይክ ፕሮፕስ ላይክ ስፔስ ላይ ሆኖ ነው ላይክ ኮንትሮል የሚያደርጉት። ክራውድ ስፔስ ክራፍት ደግሞ የሚባለው ደግሞ መሬት ላይ ወርዶ ነው ሳምፕሎችን ኮሌክት የሚያደርገው። ከታይፕስ ኦፍ ኒሽ ነገሮች ቼክ የሚያደርገው ይሄ ክራውድ ስፔስ ክራፍት የተባለው ነው። ሌላኛው ደግሞ ምንድን ነው? ሳተላይትስ ናቸው። ሳተላይቶቹ ምንድን ናቸው? ላይክ ያው ለኮሚኒኬሽን ለተለያዩ ሪሰርች ኦብዘርቬሽኖች ለምሳሌ አሁን ለአግሪካልቸር ለምናምን ተብለው የሚለቀቁ ሳተላይቶች እነሱ ምን ይባላሉ? ስፔስ ክራፍትስ ተብሎ ይጠራሉ ማለት ነው። ላይክ ቅድም እንዳልኩትኝ የስፔስ ክራፍት ዲፍረንት ታይፕስ ኦፍ ስፔስ ክራፍቶች እነዚህ ናቸው። እነዚህ ሊሚትድ በሆነ ወይ ነው ላይክ ሌላ አዳዲስ ደግሞ በሚመጡ ሰዓት ደግሞ ያው አዳዲሶቹ ደግሞ እየጨመርን እንሄዳለን ማለት ነው። ሶ አሁን እንዳልኳችሁ ስለ ሮኬት ታይፕ እና ስፔስ ክራፍቶች ይሄን ይመስላል ማለት ነው። ሶ ለሁላችሁም አሁን ሃንድስ ኦን አክቲቪቲ ይሰጣችኋለሁ ማለት ነው። ሁላችሁም ቤት ሆናችሁ ቴስት የምታደርጉት ይህንን ቪዲዮ ደግሞ ስለምለቅላችሁ ላይክ ሁላችሁም አይ ቲንክ አንደርስታንድ እንድታደርጉት ሞር ጊዜ ይሰጣችኋል፣ እንዲሁም ደግሞ ላይክ ጭንቅላታችሁን ይከፍትላችኋል ብዬ አስባለሁ። ሶ የመጀመሪያው ነገር የሚሆነው ኦብጀክቲቫችን ላይክ አንደርስታንድ ማድረግ ያለብን ነገሮች ሊፍት፣ ድራግ እና ስቴቢሊቲ፣ እነዚህ ቅድም ስነግራችሁ የነበሩት ትረስት፣ እነሱን አንደርስታንድ ማድረግ ነው። ሶ ኢንስትራክሽኑ ምንድን ነው የሚሆነው? ቴስት ፍላይት እነዚህ አሁን በወረቀት ጀት ሰርቶ ሊሆን ይችላል፣ ኦር ደግሞ ላይክ ፔፐር ወርክ ላይ በጽሁፍ ላይክ ሮኬት ተነስቶ ከዚህ ቢሄድ እንደዚህ ይመጣል የሚለውን ካልኩሌሽን እንድሰሩበት ነው። ሶ ይሄኛውን ፎቶ ወይም ደግሞ ስክሪንሻት ማንሳት ትችላላችሁ። ሃንድስ-ኦን አክቲቪቲያችሁ ይሄ ነው የሚሆነው ማለት ነው። ሶ ሁላችሁም እየታያችሁ ነው ብዬ ግን ተስፋ አደርጋለሁ። እየታያችሁ ነው? ኦኬ ቴንክ ዩ። ሶ ኦኬ እሺ፣ ሁላችሁም ይሄን ሃንድስ-ኦን አክቲቪቲያችሁን ስክሪንሻት ኦር ፎቶ አንሱት። ከዛ በኋላ ወደ ኔክስት እንትኑ ላይ እንሄዳለን ማለት ነው። ሶ ኦኬ እንግዲህ ከዚህ በኋላ የሚሆነው የሃንድስ-ኦን አክቲቪቲያችሁ ላይክ እንዴት አድርጋችሁ እንደምትሰሩት እና ላይክ ምን እንደምታደርጉ ነው ይሄ ደግሞ የሚያሳያችሁ፣ እና ደግሞ አክቲቪቲያችሁ ዲቴይል ምን እንደሚመስል ነው የሚነግራችሁ። ይህንም ፎቶ ማንሳት ትችላላችሁ፣ ወር ደግሞ ስክሪንሻት ማድረግ ይቻላል። የተወሰነች ደቂቃ ሰጣችኋለሁ ስክሪንሻት እና እንትን እንድታደርጉት ፎቶ እንድታነሱት።
ከዚህ በኋላ ደግሞ የሚሆነው ምንድነው መሰላችሁ ላይክ ስለ ኔክስት ክላሳችን ነው የምናወራው። የዛሬውን ግን አንዴ ትንሽ ሪቫይዝ ላድርግላችሁ እና ከዛ በኋላ ስለ ኔክስት ክላሳችን እናወራለን ማለት ነው። ከዛ በኋላ ደግሞ ጥያቄና መልስ እናደርጋለን። ያው ያልገባችሁ ነገር ስለሚኖር ጥያቄዎች ይኖራቸዋል ብዬ አስባለሁ። እና ደግሞ ያው ብዙ መጠየቅ የምትፈልጓቸው ነገሮች አይጠፉም ከዚህ ውስጥ እነዛ ነገሮች እናካሄዳለን። የመጀመሪያው ነገር ዛሬ የተማርነው ላይክ ኤሮስፔስ ሳይንስ ቤዚክሱን ነው። ያው የተወሰኑ ነገሮች አውርተናል። ስለ አቪዬሽን ማይልስቶኖች ወይም ደግሞ ኪ ማይልስቶኖች አውርተናል። ስለ አቪዬሽን እና ስፔስ አንዳንድ ነገሮች አውርተናል። ሌላኛው ደግሞ ስለ ኦርቢታል እና ሰብ ኦርቢታል ፍላይትስ ላይክ የተወሰኑ ነገሮች አይተናል። ያው ቤዚክ አንደርስታንዲንግ እንዲኖረን ማለት ነው። ከዛ በኋላ ሌላኛው ደግሞ ምንድነው አይደንቲፋይ አድርገናል የማንን ፎርስ ፍላይት እና እንዲሁም ደግሞ ስለ ድራግ ፎርስ ምናምን ብለን ቅድም ስለጠቀስናቸው ስለነበሩት። ሌላኛው ደግሞ ምንድነው ሬኮግናይዝ ያደረግናቸው ነገሮች ሮኬት ታይፖች እና ስፔስ ክራፍት ታይፖች ምን አይነት ስፔስ ክራፍት እና ምን አይነት ሮኬት ታይፖች አሉ የሚሉትን ነገሮች በደንብ አይተናል። ከዛ በኋላ ደግሞ ሃንድሶን ኤክስፒሪየንስ ደግሞ ላይክ አሁን ከዚህ በኋላ የሚካሄዱ ነገሮች ናቸው የሚሆኑት። አሁን ጥያቄያችንን ቤዝድ ኦን እሱ ይሆናል ማለት ነው። ኔክስት ዊክ ላይ የሚሆነው ስለ አትሞስፌሪክ ፍላይት እና ስፔስ ኢንቫይሮንመንት ነው የምናወራው። ያው የተወሰኑ ነገሮች እነካካለን ማለት ነው። ቤዚክስ ነገሮች ስለሆኑ በዚህ ሳምንት ላይ ያሉት ብዙም አያስቸግራችሁም ለመረዳት። ወደ ኔክስት እንትናችን እንገባለን ማለት ነው። ጥያቄውን ያለው ሰው እና ሃንድሶን አክቲቪቲው እንዴት አድርጎ መስራት እንዳለበት ያልገባው ሰው አሁን በቃ ጥያቄ መጠየቅ ይቻላል። አየሩ ክፍት ነው።